በሰው ፊት የመናገር ጥበብ። ቪዲዮን ከመጀመሪያ በፊት አካውንቴን ፎሎ፣ ቪዲዮ ላይክ እና ሪፖስት ማድረጋችሁን አትርሱ። በሰው ፊት የመናገር ጥበብን ከመንገሬ በፊት ሁለት አይነት ሰዎችን እኔ ለምሳሌ ያህል ማለት ነው። ለምሳሌ አሁን የመጀመሪያው ሰው ይህንን ብርቱካን በእናንተ ፊት ፕሬዘንት ወይም ደግሞ በእናንተ ፊት በደንብ መናገር ካለበት የመጀመሪያው ሰው የሚደነብር ከሆነ በዚህ ወይ ያቀርበዋል። ይሄ ብርቱካን ይባላል። ከለሩ አረንጓዴ ነው እና በመሃል ቢጫ ቢጫ አለው እና ይበላል። ይሄ ፈሪ የሆነ ሰው የሚያወራው ንግግር ነው። ደፋር ወይም ደግሞ በሰዎች ፊት በደንብ ማውራት የሚችል ሰው ደግሞ ሲናገር ይሄ ነው። የምታዩት ይሄ ብርቱካን ነው። ብርቱካን ደግሞ አሉ ከሚባሉ ፍሩቶች መሃል ነው። ሰው ብዙ ጥቅሞች አለ ለሰውነት የሚጠቅም እንዲሁም ደግሞ ልጣጩን ብዙ ጊዜ እንጥላለን፣ ግን ቤታችን ሞር ቁጭ ብናረገው አሪፍ የሆነ መዓዛ አለው። እንዲሁም ደግሞ የተለያዩ ሄልዝ ቤኔፊቶች አሉ። ስለዚህ ይህን ብርቱካን ጋብዣችኋለሁ። አያችሁታ? ከሁለቱ የተረዳችሁት ምንድን ነው? የመጀመሪያው ሲያወራ በደንብ እየተንተባተበ ነው። ሁለተኛው ደግሞ ሞር ኮንፊደንት ሆኖ ልክ እናንተ እንደ ጓደኛችሁ ሆኖ እንደሚያወራ ሰው እንደዛ ነው ያቀረብኩላችሁ። ስለዚህ እንደ ሁለተኛው ሰው ሆናችሁ ማውራት ከፈለጋችሁ በደንብ መናገር ከፈለጋችሁ የመጀመሪያው የአተነፋፈስ ስርዓታችሁን በደንብ ማስተካከል አለባችሁ። በሰው ፊት ብዙ ጊዜ ወጣችሁ ንግግር ስታቀርቡ የመጀመሪያ ጊዜ ከሆነ ክራውድ ከሆነ ያው ስለሚከብድ ብዙ ጊዜ ትንፋሻችሁ ሊቆረጥ ይችላል። ስለዚህ ሁሌ ከመግባታችሁ በፊት ወደ ስቴጅ እቺን ኤክሰርሳይዝ መስራት። የአተነፋፈስ ስርዓታችንን በዚህ መልኩ ከሰራ የትኛውን ቦታ ስንሄድ አእምሯችን ረጋ ይላል ማለት ነው። ረጋ አለ ማለት ደግሞ መናገር የፈለግነውን ነገር በግልጽ ማውራት እንችላለን ማለት ነው። ሁለተኛው አቋቋም ነው። ፖስቸር ወይም ደግሞ የሰውነት አቋቋማችን የትኛውን ቦታ ስንሄድ ስንራመድ ወይም ደግሞ በሰው ፊት ስናቀርብ ወሳኝ ቁልፍ ሚና ይጫወታል። ለምሳሌ ስታቀርቡ እንደዚህ ጉብጥ ብላችሁ ስታቀርቡ ይህ ምን ይናገራል? ሎ ሰልፍ ኮንፊደንስ እንዳላችሁ፣ በራሳችሁ እንደማተማመኑ፣ እንዲሁም ደግሞ የምታቀርቡት ነገር ደንብ ተዘጋጅታችሁ እንዳልሆነ ነው የሚናገረው። ግን ትከሻ ቀጥ፣ ወንዶች ከሆናችሁ ቸስት ወጣ፣ ሴቶችም ከሆናችሁ ትከሻ ቀጥ፣ አንገታችሁ ቀና ባላችሁ ትከሻና ባላችሁ ሀይት ልክ ቀጥታ መሆን አለበት። በጣም ወደ ላይ መሆን የለበትም፣ በጣም ወደ ታች መሆን የለበትም ማለት ነው። ስለዚህ አንገታችሁ ቀጥ ማለት አለበት፣ ትከሻ ቀጥ ማለት አለበት ማለት ነው። እንዲሁም ደግሞ አይናችሁ ሁሌ ከቻላችሁ በቻላችሁት መጠን ኦዲየንሱን ዞር ብላችሁ እያያችሁ ብታወሩ ሞር የተመረጠና ኢንጌጂንግ ወይ ነው ማለት ነው። ሶስተኛው ብዙ ጊዜ ያው ስናወራ የሚያጥረን ምንድነው? ቃላት ነው። ይሄ ቃላት ደግሞ በምን መልኩ መማር እንችላለን? አንደኛ የአማርኛ መዝገበ ቃላት ስላለ በቀን 5 ቃላት 3 ቃላት ሞር ብንማር ወይም ደግሞ ብናቅ አእምሯችን አዲስ ቃል ያውቃል። ስለዚህ ያንን ቃል አወቀ ማለት ደግሞ መግለጽ የምንፈልገውን ነገር ከነዛ ቃላቶች ጋር አንድ ላይ አዋህደን መናገር እንችላለን ማለት ነው። ስለዚህ ሁሌ እንዳታስቡ፣ እንደዚህ አይነት ነገር በሂደት ነው የሚመጣው። ስለዚህ ይህንን ነገር ለማሻሻል አሁኑኑ መተግበራችሁን አትርሱ። እንዲሁም ደግሞ ኮሚኒኬሽን ስኪላችሁን ማስተካከል ከፈለጋችሁ የኦንላይን ስልጠና ስላለኝ ባዮ ላይ ባለው ስልክ ደውላችሁ መዝገባችሁ አትርሱ።